አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታዮች በሙሉ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ። ከሁለት ወር በፊት ነው መሰለኝ አንድ ቪዲዮ ሰርቼ ነበረ። እሱንም በላይቭ መልኩ ቪዲዮ እንዴት እንደምንለቅ ማለት ነው። እሱን ደግሞ አንዳንዶቻችሁ አልገባንም እያላችሁ ነው ማለት ነው። ዛሬ ቀስ ብዬ ላሳያችሁ ነው ማለት ነው። መጀመሪያ ቪዲዮ ጋለሪ ውስጥ ጀስት ታደርጋላችሁ ማለት ነው። ያ ቪዲዮ ደግሞ ኬት እንደምታመጡ ላሳያችሁ ነው። ወይ አንድ ከፌስቡክ አንድ ደግሞ ከዩቲዩብ ነው የምታመጡ ማለት ነው። የፌስቡክ ማውረጃም ላሳያችሁ። እሺ እዚህ ጋር የፌስቡክ ማውረጃ አለኝ። ቆይ ላሳያችሁ። እሱም ፌስቡክ ማውረጃው ማለት ነው። ያ የፌስቡካችሁ ኮድ የምታውቁት ከሆነ ስታወርዱ ኮድ ይጠይቃችኋል። የፌስቡካችሁ ኮድ ማለት ነው። ያ ኮድ ካወቃችሁ ኮዱ የፌስቡካችሁ ኮድ ታስገባላችሁ። ከዛ ከራሳችሁ ፌስቡክ ኮንታክት ይሆናል ማለት ነው። ከዛ አንድ ነገር በፌስቡክ አይታችሁ ወደ ራሳችሁ ፌስቡክ ሼር ስታደርጉት ከዛ እቺ ናት የፌስቡክ ማውረጃው ማለት ነው። እቺ ናት እንደዚህ ነው የምከፈተው። ከዛ ከፌስቡክ ጋር አያይዤ ስለከፈቱት ያው እቺኔታችሁ ነካለው ማለት ነው። ለምን ወደ ፌስቡኬ ነው የሚያስገባኝ ማለት ነው። እና የፌስቡኬ ኮድ ነው ያስገባሁት ማለት ነው። ያ ኮድ ማታውቁት ከሆነ አዲስ ፌስቡክ ክፈቱና ኮዱን ያዙትና ኮዱ እቺን ስታወርዷት ያቺ ኮድ ትለቁታላችሁ ማለት ነው። እሺ ሁለተኛው ደግሞ በዩቲዩብ ማውረጃ ማለት ነው። ዩቲዩብ ማውረጃ እቺ ናት። ዩቲዩብ ማውረጃ እቺ ናት። እቺ ኮድም አያስፈልጋትም። ፕሌይ ስቶር ውስጥ ታወርዳላችሁ። በቃ ወደ ዩቲዩብ ያስገባችኋል። ዩቲዩብ የሚለው ትነኩትና ታወርዳላችሁ ማለት ነው። የምትፈልጉት ስም ጽፋችሁ ማለት ነው። አሁን ደግሞ ያቺ ቪዲዮ በላይቭ መልኩ ቪዲዮ እንዴት እንደምንለቅ ላሳያችሁ ነው። ያው ጋላሪ ውስጥ አስቀመጥኩት መጀመሪያ ማለት ነው። ጋላሪ ውስጥ አለኝ። ያው እንደዚህ ያንተ ደግሞ አሁን እንደዚህ ነው። ከዛ እቺ ሼር የምትለው ነካሁት። ከዛ ይሄን ነካለው። እቺ ዩቲዩብ የምትለው ከዛ እሷን ነካለው። እቺ ዩቲዩብ ማለት ነው። ከዛ እንደዚህ ይመጣል። እቺን ትነኩታላችሁ ማለት ነው። እቺን ትነካላችሁ። ለእናንተ እንደዚህ መሆን አለበት። ከላይቭ መልኩ ስለምትለቁ በላይቭ መልኩ ስትለቁ እዚች ጋር ይሄን መብራት አለበት። ይሄ ደግሞ ዝም ብላችሁ ኖርማሊ ቪዲዮ የምትለቁት ነው። በላይቭ መልኩ አይደለም። እንደዚህ ሊሆን ይችላል። ሰው ማንን ሰው ያየዋል። እቺ መሆን አለባት። እቺ ማለት ነው የመሃሏ እሷን አብሯት። ከዛ ከዚህ ትወጣላችሁ። ከዛ እዚህ ጋርም ትነካላችሁ። እዚህም ደግሞ ኖ የሚለውን እሷን ታበራላችሁ። ኖ የሚለውን አበራሁት። ከዛ እዚህ ጋር ኖርማሊ እንደሚለቅ እለቃለሁ ማለት ነው። ከዛ ዩቲዩባችሁ እየተሽከረከረ ይሄዳል። በኋላ ደግሞ እናያለን። እሺ ቪዲዮን አሁን ሄዷል ማለት ነው። ያው ቪዲዮ ስንለቅ ደቂቃ ይቆጥራል። ደቂቃ ቆጥሮ አልፏል። አሁን ወደ ስቱዲዮ እንገባለን። ያው ስቱዲዮ ቪዲዮ ከሄደ በኋላ ስቱዲዮ ገብቻለሁ። ከዛ እዚህ ጋር እንዴት ነው ማስታወቂያ እንደምንለው የምናስቀምጠው እንዴት ነው እኮ ስቱዲዮ ቦታ ያው ላሳያችሁ ነው። እቺን ትነኩታላችሁ። ከዛ አሁን እዚህ ጋር ለመጻፍ ከፈለጋችሁ አሁን ስክሪፕቶ ትነካላችሁ። ከዛ እዚህ ጋር ሰርዤው ይሄንን ፈደገላለሁ። ለምሳሌ የሆነ ይሄን አልኩኝ ፈደግ ይሄን አልኩኝ። ከዛ ሴቭ የሚለው ትነካለሽ እዚህ ጋር ኦኬ። አሁንም እዚህ ጋር አሁን ያው እንትኑን ጽፌያለሁ ማለት ነው። ያው ርዕስ ፈደግ ብዬ ያው ይሄን ጻፍኩኝ። ከዛ አንቺም ደግሞ ማስታወቂያ ለማስገባት ከፈለሽ አሁንም እቺ ስክሪፕቷን ትነካያለሽ። ከዛ እዚች ጋር አለች
እሷን ትነኪያለሽ። ኤስ እንደ እንትን ያለችው ኦፍ የምትለዋ እሷ ትነኪያለሽ። ከዛ እንደዚህ ይመጣልሻል። ከዛ እንደዚህ ትነኪያለሽ። ኦፍ የሚለውን ስትነኪ ከዛ ኦን እዚህ ጋር እንትን ምረጭ ይልሻል። ኦፍ ኦን ይልሻል። አንቺ ኦን በዩ። ያው ኦን አልኩት። ከዛ እንደዚህ እወጣለሁ። ከዛ እዚህ ጋር ሴቭ አረጋለሁ። ሴቭ እስከሚደረግ ትተሽው እንዳትወጪ። እዚህ ጋር ሴቭ አድርጎ እስከሚጨርሽ በቃ አሁን ሴቭ አድርጓል ማለት ነው። ይኸው በዚህ መልኩ አሁን እስቲ ቆይ እንትኑ ፊደሉ ስለተሳሳትኩ ሰርዤ እንትን እላለሁ። እዚህ ጋር ፊደል ተሳስቻለሁ። ከዛ በዚህ መልኩ እንወጣና ከዛ ወደ እንትን እንሄዳለን። ወደ ክሮም ውስጥ እንገባለን። ክሮም ውስጥ እቺ ናት። ተመልሰን ወደ ክሮም እንገባለን። ኔቱን ላስተካክለው። ኔቱን ስለቆመ ያው አሁን መጀመሪያ ኔቱ ቆሞ ነበር። አሁን ወደ ስቱዲዮ እገባለሁ። ስቱዲዮ አንቺ ያው መቼም ሰዓት የምታይበት ቦታ ስቱዲዮን ኮም የሚለውን ትጽፊያለሽ። መቼም ታውቁታላችሁ ይሄንን ማለት ነው። ሰዓታችሁ የምታዩ እዛ ነው። ያው አሁን እኔ የለቀቁት ቪዲዮ እዚህ ጋር አለ አይደለም? አልመጣም ቪዲዮ። ይሄ ላይቭ ነው እዚች ጋር። የቪዲዮ ደግሞ እዚህ ጋር ነው። ይሄ ላይቭ ይላል። ያኛው ደግሞ ቪዲዮ። ያቺ ቪዲዮ የለቀኳትን እቺ ናት። እሷን ይዛታለሁ። እንደዚህ ጫና አረጋታለሁ። ከዛ እዚህ ጋር ማለት ነው እቺ ነጥቧ ትንሽ ነካለሁ። እንደዚህ ይመጣል። ከዛ እዚች ጋር እሷን እነካለሁ። እሷን ማለት ነው። ከዛ እዚህ ጋር ዳውን የሚለውን እነካለሁ። አሁንም መልሼ እዚህ ነጥቧ እነካለሁ። አሁንም እቺን እነካለሁ፣ አበራታለሁ። እዚህ ጋር አሁን ታች መጨረሻ ላይ እሷን እነካለሁ። እንደዚህ ሆነ። ከዛ አሁን ጨርሻለሁ። እዚህ ጋር ሴቭ የምትለውን እነካታለሁ። ያው በቃ ጨርሻለሁ ማለት ነው። በቃ ከዚህ እወጣለሁ። ወደ ዩቲዩብ እገባለሁ። አሁን በቃ በላይቭ መልኩ ይገባል። የራሴ እንትን ነው። ያው አሁን ይሄ ነው የቆይ ቀይ አልሆነም። አሁን ስለለቀ እንትን ኔቱ አስቸግሮኝ ነው። አሁን ወደ ዩቲዩብ የራሴ ያው አሁን ያው በላይቭ መልኩ እንደዚህ ሆነ ማለት ነው። አያችሁት? ያው አሁን እገባለሁ እንደዛ ጫና አድርጌው ያው በቃ ያው አሁን እንደዚህ በላይቭ መልኩ ነው። ያው አሁን ወይስ ብዬ ለገና ፒን አረገዋለሁ። በቃ ጨርሰናል ማለት ነው። ያው ደቂቃ እንደዚህ ይቆጥራል። ከዛ በቃ ጨርሳችኋል። ሲጨርስ በራሱ ያቆማል። ደቂቃው ሲጨርስ ማለት ነው።